አንተ በእናትህ ምንድነው አንተ በፊት እንደዚህ የብድር ፊት አድርገው እንጂ እንደዚህ ቆንጆ ሆነ ትመጣለህ እንዴ ለመበደር እንደዚህ ልሳበው እንደዚህ አርጊ ብድራ በድሪ ልበል በቃሽ በእናትህ አሁን የሶስት ወር ተበድረናታል ግን በቃ ምንም አማራጭ የለም መበደር አለብን አሁን እሷም እኮ ገብቷታል ብድር እንደምንጠይቃት አሬ መጨረሻ ነቄናት ቡዳናት 11 ሰዓት ብለን ቁጭ ብለን ለብድር እንደዋልና ፍረብቻ ሰጫለን እኮ አንተ ዳቦ ረፋ ድሮ እንደምንጠብቀው እኮ ነው እሷ ዱቃለች አንተ ከምትሾካሽ ጮክ ብላ አውራ በእናትህ እዚህ በላይ እንዴት የሆነ ከሰማች ትምጣ ጮክ ብላ አውራ እንደው ዳናይት እንደው ብር ብታበድ ምንድነው በእንጠይቃ ጮክ በላል አልከም እንዴ እኮ ጮክ በላ አትቀደደ እሱማ ብር ብታበድረን ደስ ነው የሚለን እኮ ለቢያንስ ብታበድረን እኮ ለሳምንት የሚሆን ቀለብ ይኖረናል አይደል እንዴ ጠይቃት መጣች እንዴት ነሽ እናታችን ሰላም ነው እንዴት ነሽ ሰላም ነው እንዴት ነሽ ምን ነው በጠዋት ተነሳችሁ ምን ችግር እኮ ነው ያስነሳን እኮ ዳናት እናትዬ አቀላው በጠዋት አለች በጠዋቱ ለዳይት እኮ የተቀመጠን ነው እኮ በዚህ ሰዓት ችግር ያስነሳናል ኮሮና ያስነሳናል መንግስት ያስነሳናል ግን ምንም አልሰማሽንም ስታወሩ ሰምቻችኋለሁ ምን እንዳላችሁ ግን አልገባኝም እንደው ቆይልሽ ከሚቀጥለው 3 ወር ነው ለካ እንደው ከሚቀጥለው ከአራተኛ ወር ላይ እንደው ብትሰጭን ገንዘብ ምንድነው ባለጌ ነሽ ምን አረኩት ባለጌ አበድሪን ነው የሚባለው አበድሪን አንተ ሰላም አበድሪን እሺ ታራ አበድሪን እንደው ብታበድሪን ብር ኦኬ የቤት አላኩልኝ ግን አንድ 500 ብር አለስታችሁ 500 አይ የሆነ ብልጥ ልጅ ያዘው ነው ዞሮ የሚያለቅሰው አይደል 500 ብር ነው ያው ያለኝ ቅራራችሁማ ከ11 ሰዓት ጀምሮ 500 ወንድማችን ምን ነው ቀረግን አለ ትንሽ ሰሞን ቢዚ ነው አረ አራዩን ዋናው ቢዚ መሆን አሪፍ በዚህ ሰዓት ቢዚ መሆን ዋናው ሰላም ነው እንጂ ቢዚ መሆን አሪፍ ነው በቃ ቾኩላለች እኮ ትሄድ እንደው በቃ ሂጂ በቃ አባዬንሽ በጣም ይከሻኛት አንተ ጃይ ውሻው እንዳይነክስ ውሻ ከኛ በላይ ውሻ አለ አውሪ አከራይ ውሻ ሂድ ውጪ ሰላም ወይ ሰላም ስማ ወይ አሁን አኛ ግን አናሳፍር አከራይ የመጀመሪያ ኢትዮጵያ ውስጥ አከራይ ሆኖ ተከራይ ተበደረኛ ብቻ አረ ሰይፉ ፋንታው ላይ እንቀርባለን እኔኮ ይኸውልሽ ከሷ በላይ በጣም ብዙ የማክሰው ነኝ እውነት ነው ልክ ነው እውነት ነው በጣም ጥጋበኛ ነች ስልኳ ደስ ይላት ታነሳለች ደስ ይላት አታነሳም አይደለም እኮ ከፍቅረኛዋ ጋር ሆና እኮ ነው ለዛ ነው የሚሆነው ይልቅ ካፌ ለካፌ ይዟት ከሚከራተ ፍቅረኛ ተጠቀመብ እሺ ነግራታለሁ ኤኒዌይ ያለውን ነገር ደውለሽ አሳውቂ ቴንክ ዩ እሺ ለትራንስፖርት እባክህ ያዣት ችግር የለውም ያዣት እሺ አመሰግናለሁ ደውለሽ አሳውቂ እሺ እንገናኛለን አሩን ዛሬ እንኳን እንችል አይመስለኝም ከተገናኘን እኮ ቆየን ናፍቀኸኛል ሜቢ ወደ በኋላ ከሰልኩኝ እደውልልሻለሁ እሺ በቃ በኋላ ደውል ባይ ልጅ እንዴት ነው የሚገላገለው እሺ ምናሽ ምኑ ታንጂያን ሰውዬ እንጠቀምበት ተጠቀሚበት እያልኩሽ ነው ነገርኩሽ አልፈልገውም አልኩሽ አልፈልገውም ሲጀመር እኔ እሱን ደጁ ብዬሻለሁ እንዴ እንጠቀምበት እንጂ ለኔ የሱ ብር ሳይሆን የቃል ፍቅር ይበልጥ እውነት እናውራ ካልሽ ግን አንቺ ቃላብ ከምታፈቅሩ በላይ ያፈቅረኛ ብለሽ ታስቢያለሽ ቢሆንም ቃላብን አልተ ሲጀመር ቃላብን ማን ታዩዋለሽ እና ወርቁን ደርበሽ ደጁ ነው የምትይኝ እንዴ ወርቁ ሲጀመር መች ላግባሽ አለ ያምሻል እንዴ እኔ የማፈቅረውን ነገር ማድረግ አልፈልግም ሲጀመር ድሮ አንቺ የምትበየው ነገር አሰሚም ሂሳብ አባት
አልፈልግም ብላለች በይ። ሄሎ ወርቁ